እኔ እቤት ውስጥ ሆኜ ልጄን የማሳድግ እናት ነኝ፣ ወይም ደግሞ ስቴይ አት ሆም ማም ማለት ነው። ዛሬ እስቲ ስለኛ ጥንካሬና ጀግንነት እናውራበት በሰፊው ማለት ነው። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ለማታውቁኝ ቤት ይባላለሁኝ። ባለትዳርና የአንድ ወንድ ልጅ እናት ነኝ። እንዲሁም ደግሞ ቤት ውስጥ ሆኜ ልጄን የማሳድግ እናትም ጭምር ነኝ። እንግዲህ ሁል ጊዜ እንደምናገረው በዚህ ዩቲዩብ ቻናል ላይ ስለ እናትነት አስደናቂ፣ አስገራሚ እንዲሁም እውነተኛ የህይወት ጉዞዎች የምንወያይበት የምንነጋገርበት ፔጅ ነው። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ሰፖርት ልታደርጉኝ ትችላላችሁ። ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ደግሞ መቀላቀላችሁንም እንዳትረሱ። ለዛሬ ያዘጋጀሁላችሁ ቪዲዮ ስለ ቤት ውስጥ ሆና ልጇን ስለምታሳድግና ጥንካሬ ነው። በመጀመሪያ ቤት ሆነሽ ልጅሽን የምታሳድጊ እናት ከሆንሽ ኮሜንት ላይ ገብተሽ እኔ በቤቴ ሆኜ ልጄን የማሳድግ ጠንካራ እናት ነኝ ብለሽ ኮሜንት ላይ ማስቀመጥሽን እንዳትረሺ። ዛሬ እንግዲህ በቂ መሆናችንን ለመናገር ነው ቪዲዮ እየሰራሁኛል። እንደ ማበረታቻም አይነት ያለ ቪዲዮ ነው ያዘጋጀሁት ለዛሬ ቪዲዮችን ማለት ነው። እናቶች ሰብሰብ ብላችሁ እንድትሰሙኝ እፈልጋለሁ። ዛሬ አንድ ነገር ልነግራችሁ እፈልጋለሁ። በየትኛውም አይነት ሁኔታ በየትኛውም አይነት ነገር ውስጥ ብትሆኑ እናንተ በቂ ናችሁ ለልጃችሁና መልካሙን ጥሩን ነገር መርጣችኋል። ጥሩ ነገር እየሰራችሁ ነውና በርቱ ልላችሁ እፈልጋለሁ። በመጀመሪያ ማንም ባያጨበጭብልን ራሱ ማለት ነው የልጃችን ሳቅ ወይም የልጃችን ፈገግታ፣ የልጃችን ደስታ፣ የልጃችን ቆንጆ አይነት ስሜት ለእኛ ከጭብጨባ በላይ ነው አይደለም? የሚሰማን አይነት ስሜት የሌላውን ጭብጨባ መጠበቅ አይጠበቅብንም። ጭብጨባችን የምናገኘው ወይም ደግሞ ሙገሳችን የምናገኘው ከልጃችን ፊት ላይ ነው። አዎ እርግጥ ነው አንዳንድ ቀናት ይከብዳል። አንዳንድ ቀናት አስቸጋሪ ሊሆን ይችላል። አንዳንድ ቀናት ደግሞ ራስሽን እያጣሽ መስሎ ሊሰማሽ ይችላል። አንዳንድ ቀናት ምንም እያሳካሽ ላይመስልሽ ይችላል። አንዳንዴ ደግሞ ሶሻል ሚዲያ ላይ ስክሮልም በማድረግ የምታያቸው ፐርፌክት የሆኑ እናትነትን ፐርፌክት የሆኑ የካፕሎችን ህይወት ስታይ ይሄ ሰው ሁሉ ፐርፌክት እናት ወይም ደግሞ የተሳካለት የሞላለት ሁሉም ነገር ተመቻችቶለት የሚኖር እናት ነው የሚመስልሽ። ያ ማለት ከአንቺ በስተቀረ ማለት ነው። ነገር ግን ስሚ፣ አንድ ምክር ልምከርሽ። በስራሽ አልተከፈለሽም ማለት ያ ነገር ዋጋ የለውም ማለት አይደለም። ጤነኛ ልጅ እያሳደግሽ ነው። ለቤተሰብሽ መልካሙን ምርጡን የምትይውን ነገር እያደረግሽ ነው። ያ ደግሞ ጥረትሽ ስውር ስለሆነ ብቻ ትንሽ ነው ማለት አይደለም እና እያንዳንዱ ጥረትሽን፣ ድካምሽን፣ ስራሽን ሁሉ እንደ ትንሽ ወይም ደግሞ አሳንሰሽ ማየትሽን ልታቆሚ ይገባል። ፍቅርሽ ሰውን እየገነባ ነው። የአንቺ ቤት ውስጥ መኖር የሆነን ሰው የሆነን አካል እያነጸ ነው። እንደገና ደግሞ ያ ጤነኛና በጣም ደስተኛ የሆነው በቤትሽ ውስጥ የሚሯሯጠው ልጅ እንደዛ ጤናማ ሆኖ የሚሯሯጠውና የሚጫወተው በአንቺ ምክንያት እንጂ በአስማት አይደለም። አንቺ ስለሰራሽ ነው። አንቺ እዛ ቤት ውስጥ ስለተገኘሽ ነው። አንቺ ዋጋ እየከፈልሽ ስላለሽ ነው። አንቺ እየደከምሽበት ስላለሽ ነው ደስተኛና ጤነኛ ልጅ በቤትሽ እየተጫወተ ወይም እየተሯሯጠ ያለው እና ምናልባት ያው ህልምሽ እና ምኞትሽ ለጊዜው ያቆመ መስሎ ሊመስልሽ ይችላል። ግን ደግሞ ጨርሶ አልጠፋም አይደለም። ወደኋላ አልቀረሽም። እንዲሁም ደግሞ አልረፈደብሽም። አንድ ቀን ልጅሽ መስዋዕትነቶችሽን ሁሉ ድካምሽን ሁሉ መገንዘብ ይጀምራል። ያን ጊዜ ደግሞ አንድ ቀን ወደኋላ መለስ ብለሽ ትመለከቻለሽ እና እነዚህ ሁሉ ነገሮች በህይወትሽ ውስጥ በጣም ትርጉም ያላቸውና በህይወትሽ በጣም ትርጉም ያላቸው አመታቶች እንደነበሩ መገንዘብ ትጀምሪያለሽ። ስለዚህ ዛሬ ላይ ከባድ የሆነብሽ ነገር መተንፈስ እንዳትሽ ወይም ደግሞ ያቃተሽ እናት ሁሉ ብቻሽን አይደለሽም። ሁሉም ይሄንን ህይወት ወይም ደግሞ ሁሉም ሰው ይሄንን ስትራግል እያለፈ ነው ያለው። ደካማም አይደለሽም። አንቺ ሰነፍም አይደለሽም። አንቺ እናት ብቻም አይደለሽም። ለቤቱ የልብ ምትም ጭምር ነሽ። ዝምተኛ ጀግና እናትም ነሽ። ለቤተሰቧ ሁሉም ነገሯን አሳልፋ የምትሰጥ ምርጥ ጀግና ሴትም ጭምር ነሽ። እናቶች ሁል ጊዜ ይሄንን አስታውሱ። እግዚአብሔር ለልጅሽ ፍጹም እናት ትሆኚ ዘንድ መርጦሻል። መቼም ደግሞ ብቻሽን አይጥልሽም፣ አይተውሽምም። ሁል ጊዜ እያንዳንዱን እርምጃ እግዚአብሔር ከአንቺ ጋር ነው። የምታደርጊውን ያያል፣ የምትለፊውን ድካምሽን ያያል፣ ጭንቀትሽን ያያል፣ እያንዳንዱ እንቅስቃሴሽን ያያል። አይቶም ደግሞ ዝም አይልሽም። በእያንዳንዱ እንቅስቃሴሽ ውስጥ አብሮሽ አለ፣ እያበረታሽ፣ እያጠነከረሽ፣ እያጀገነሽ አብሮሽ እንዳለ እንድታስታውሽ ይፈልጋሉ። ምክንያቱም አንቺ የእግዚአብሔር ተወዳጅ ሴት ልጁ ነሽ። ስራሽ ያን ያህል የማይታይ ቢሆንም በእግዚአብሔር ዘንድ
በጣም ዋጋ ያለው ስራ እየሰራሽ ነው። እና ደግሞ ምን ልላችሁ ፈልጋለሁ፣ እያንዳንዱ አንቺ ለልጆችሽ የምታደርጊው ጸሎት ዋጋ አለው። ለልጆቻችሁ ጸልዩላቸው በየአጋጣሚው እና ለልጆችሽ የምታደርጊው ጸሎት በጣም አስፈላጊና ፓወርፉል የሆነ ነገር ነው። ስለዚህ በእያንዳንዱ አጋጣሚ ለልጅሽ መጸለይሽን እንዳትረሺ። ምክንያቱም ልጆችሽ በእግዚአብሔር ላይ ያለሽን እምነት እየተመለከቱና ከአንቺ እየተማሩ ነው የሚያድጉት። ስለዚህ እየሰራሽ ያለሽው ስራ በጎና መልካም ስራ ነው። እንዳልኳችሁ በእግዚአብሔር ዘንድ ትልቅ ዋጋ ያለውን ስራ ለምትሰሪው እግዚአብሔር በብዙ ነገር ይረዳሻል። ያው እንደሚታወቀው እንግዲህ እግዚአብሔር በሰጠ ጥንካሬ ነው እንጂ በእኛ ጥንካሬ በእኛ ብርታት የምናልፈው ህይወት አንድም አይነት ህይወት የለም አይደለ? ስለዚ በተሰጠን በእናትነት ጸጋ ውስጥም አልፎ እግዚአብሔር እየረዳን ዛሬ ላይ ስለደረስን ከዚህም በኋላ ደግሞ የማይረዳን ምንም አይነት ምክንያት የለም። እግዚአብሔር ይረዳናል። በርቱ፣ ጠንክሩ፣ ጀግኑ ልላችሁ ፈልጋለሁ። መጀመሪያ ላይ እንዳልኩት ኮሜንት ላይ ገብታችሁ እኔ ቤት ሆኜ ልጄን የማሳድግ ጠንካራ እናት ነኝ ብላችሁ መጻፋችሁን እንዳትረሱ እና ደግሞ ለተጨማሪ የእናትነት እውነተኛ ጉዞዎች ይህንን ፔጅ ወይም ደግሞ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ ማግኘት ትችላላችሁ። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም እንድንወያይባቸው እንድንነጋገርባቸው የምትፈልጓቸው ታሪኮች ወይም ደግሞ ነገሮች ካሉ ኮሜንት ላይ አስቀምጡልኝ። እንወያይበታለን፣ እንማማርበታለን። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉላቸው። ሰብስክራይብ በማድረጋችሁን ቼክ አድርጉ። ላይክ ኮሜንት በማድረግ ደግሞ አበረታቱኝ። ይህን ስለምታደርጉ አመሰግናለሁኝ። ስላዳመጣችሁኝ፣ ስለተከታተላችሁኝ ቴንኪዩ። ባባይ